መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከተፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መስሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ ይሳታል። ቁጥራቸው ስንት ነበር? ጋር ጥብሱ ያበደ ነበረ። ሂሳብ ስንት ነው? ሂሳብ ከመጠጥ ጋር 20 ብር። አይ ወንድሜ ተሳስተሃል። ጥብስ ነው የበላሁት። ምን አባት አሽቀብጣለህ? 20 ብር ተባልክ አይደል እንዴ? ዙላ ተረጋጋ፣ ዙላ ተረጋጋ። ኖርማል ጥብስ ነው ያበሉ፣ ኖርማል ጥብስ ነው ያበሉ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? የምን ስጋ ነው? ስጋ ረክሶ ነው በልኝ፣ ስጋ ረክሶ ነው በልኝ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? ሰላም ነሽ? እኔ ስም ተሳስተሃል። ሰላም አይደለሁም፣ ቲቲ ነኝ። ኦኬ፣ ግን ስምሽን ትርንጎ ነበር ያለው። ይቀድል። የምን አባት ትርንጎ ነው? ትርንጎ አቋም ቲቲ ነኝ ያልኩህ አንዴ። እሺ ቲቲዬ፣ ስራ አስኪያጁን ፈልጌ ነበር የመጣሁት። ይኖራል? ብዙ አትገልፍጥ። ኦኬ፣ አታሽቃብጥ። እሺ። ስምህም አልበል? ዳምጠው ስለሽ። ኦኬ፣ ዳምጤ። ጾታ? ጾታ አይቶ መገመት አይቻልም። ኦኬ፣ እዚህ ጋር ግምት አቁሙናል። ዳምጤ ትናገር እንደሆነ ተናገር። የኔ ስራ አስኪያጁ አለ የለ እንዴ? አችሁብኛ ጥፍር ካለ የሚሉት ፓስልት ከሆነ እንዴ? እሺ ስራ አስኪያጁ አለ ወይል እንግዲህ እንዳየሩ ጸባይ ነው፣ ሊኖርም ላይኖርም ይችላል። እንዳየሩ ጸባይ መብራት ነው እንዲያጠቃሽ? አክቹሊ ስሙ መብራቱ ነው። ኧረ እባክሽ የኔ እሺ፣ ስራ አስኪያጅ መብራቱ አለ የለ? አንተ ምንድነው ስራ አስኪያጅ አልክ? ዛሬ ነው እንዴ የሰማኸው ቀኑ? ዋክስ ይወጣር ነው እንዴ? በቃ ቆይ አንዴ እየደወልኩላቸው ነው። ሄሎ አቶ መብራቱ እንግዳ ነበሩት? ኦኬ የለሁም ብለውሃል። ኦኬ ነገና የኔ እህት ትናንት መጥቼ እኮ መቼ ግሎባል ነው ስልሽ ነገና አርደሽን እኮ ነው የመጣሁት። ኔቨር ነገና አላልኩም። መቼ ይመጣሉ ስትለኝ ለገና ነው ያልኩህ። ኦኬ ለገና እመጣለሁ። ወንድሜ እስካሁን ሽንት ቤት ነህ? አዎ። ምን ፈለክ? ምን እያረክ ነው? ችግኝ እየተከልኩ። ታዲያ ምን ነው ቆየ እስኪያድግ እየጠበቅከው ነው እንዴ? አረ አሸሞርክ በቃ። አረ በእናትህ ሽንት ይወጥሮኛል። አንዴ ይወጣል ሊመልሰህ ትገባለህ። አንተ ምንድነው የምታከብደው? ገና ተገባው አንድ ሰዓት እንኳን እኮ አልሞላኝም። ሞርት ይዛለህ እንዴ? አንተ ሳትወጣ 2015 ሊወጣ እኮ ነው። ተረጋጋ ብራዘር። የረጋሁት ቅቤ ይወጣዋል። ቅቤ ብላ አንተ ቅቤ አንጓች ወጣልኝ እኮ ነው የምልህ። አንተ በእናትህ ተፋታይ ልመሰጥበት እዚህ አንጀት መቀሳቱንብኝ ይወጣልሃለሁ። እስከዚያ ቀለል እንዲል ውሃ ነገር ጠጣበት። አረ በእናትህ አባዬ ልጅ አንድ በለው አንቺ እንዴ አባዬ አስወጣልኝ እንጂ ኮንትራት ነው እንዲያዙ። ይወጣልሃል። አንተ እስከዚያ ጊዜ አታጥፋ። ግባ እናት እንዴ ወንድሜ እዚህ ያለው ሶፍት አርቋል። እስኪ ሶፍት አቀብለኝ። እግር ብላ ሶፍት ራስ ና አቀብለው። አንተ እዚህ ያገለገለ የተቀመጥከው ልጅ አቤት ቲቸር። ትናንትና ከመምህር ዳምጦ ጋር አይችልም። አባት ነው እንዴ? አባቴ ነው። በእውነት ይገርምሃል። አባት አስተማሪ ነበር። እንግዲህ ያ ነበር የሚረቀቀኝ። ስፖርት ሊያሰራ እንኳን ይዞ ሲወጣ ኳስ ሳይሆን እኔ ነበር የሚያንጠባጥበው። የሚገርም ብራክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ላስቀር ነው ብቻ ነበር። አታዩም እንዴ ቲቸር? እና እኔ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ደግሞ እኔ ቪስትራ ሰርታ? ቲቸር ሁሉን ሰርቻለሁ። እንዴት ደፍሬ ነው አንተ ቪስትራ የምትሰራው? ደግሞ ምን ቁጥር ነው? 8 ቁጥር ጭራሽ መመሳሰል ናውጣ ነበር። ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንተ ከተሳሳት እንደ በኩል ነው የሚመጣልህ። የጋናና ከተማ ማን ነው? ጋናና ከተማ አክራ። እሺ ማዳጋስካር? አንታናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳሳይ ነው ቲቸር። አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ተባባል ነው በመናቀል እንዴት ታውቃለህ? አታነብማ ስትራገር የምትሉ ንቀት መሆኑ ነው። የሚያነቡማ ይመልሱታል። ተመልከት
ቤት የስኪዝም ድረስ ምን ያሰብኩኝ ይችላል ደምጭ እኔ እንጃ ቲቸር ጎበዝ የኔ ጀግና ስለ እንጃ ያሰብኩ ነበር ባይሆን በኋላ ቢሆንና በደንብ አስረዳሽ ስለኔናስ ማለት ስለ ትምህርቱ እሺ አንተ ተነስካ ቆይ እኔ ምን አጠፋሁ ምን ስዲ ለምን ከክላስ አንደኛ ነው የወጣው ከትምህርት ቤቱ አንደኛ ነው የወጣሁት ይሻለኝ ይልቀት ወይ ምችልጅ እኔ መልከትኝ አላባ ደሞ ለላባት በቀዳ አድርጓል ኤው ብብቲ ለረቶ ሲስተም ነበር ላውሲ ኮሮኩኝ ያለፈን ናንዱ ላምበረክ በብት ነበር